ወዳጄ የዘመኑ ትዳር እንደ ቻይና ኤሌክትሮኒክስ ሆኗል። ትንሽ ሲበላሽ አውጣና ጣለው አዲስ ይገዛል ይባላል። ሚስትህ ትንሽ ስትነጫነጭ፣ ባልሽ ትንሽ ሲከፋ በቃ አልተመቸኝም እንፋታ ትላለህ። ቀላል ነው። ግን ወዳጄ ትዳር እኮ መለዋወጫ ወይም ስፔር ፓርት አይደለም። የድሮዎቹ አባቶቻችን ሚስቶቻቸውን 50ና 60 ዓመት አብረው የኖሩት እንከን ጠፍቶባቸው ይመስልሃል? አይደለም። እነሱ መጠገንን ያውቁበት ነበር። እኛ ግን መቀየርን ለመድን። የተሰበርን መጠገን ጀግንነት ነው። መኪናህ ሲበላሽ መንገድ ላይ ጥለኸው ትሄዳለህ ወይስ ጋራዥ ወስደህ ታሰራዋለህ አይደል? ታዲያ የህይወት አጋርህ የልጆችህ እናት ስትከፋ ለምን ለመጠገን አትሞክረም? እሷ ባህሪዋ አይቀየርም ብለህ ከመፈረጅ በፊት እስኪ ዛሬ ምን ሆና ነው? ምን ጎድላል? እኔ ምን አጠፋው ብለህ አንዴ እንመለሳለን። ለአይፎን 17 ፕሮ ማክስ ፈላጊዎች አስደሳች ዜና አለኝ። አሹ ብራንድ ይባላል። በቲክቶክ አካውንቴ ባዮ ላይ በተቀመጠው የቴሌግራም ሊንክ በመግባት በ1000 ብር የትኬት ዋጋ አንደኛ አይፎን 17 ፕሮ ማክስ፣ ሁለተኛ 50,000 ብር፣ ሶስተኛ ደግሞ 30,000 ብር ሲሆን የሰው ብዛት ደግሞ 500 ይደርሳል። ስልኩን ያልፈለገ ደግሞ 280,000 ብር ወደ ኪሱ ያስገባል ይለናል አሹ ብራንድ የአይፎኑ አለቃ። ይጫወቱ፣ ይሸለሙ። የአይፎን 17 ፕሮ ማክስ ባለቤት የሆኑ ተመልሰናል። የተበላሸን ነገር አሽቀንጥሮ መጣል የሰነፍ ሥራ ነው። አስተካክሎ አጽድቶ ወልውሎ እንደ አዲስ መጠቀም ግን የባለሙያ ወይም የጀግና ሥራ ነው። ትዳር የባለሙያዎች እንጂ የሰነፎች ቦታ አይደለም። ፍጹም ሰው የለም። በተለይ አዲስ አበባ በዚህ የጭንቀት ከተማ፣ በዚህ የኑሮ ውድነት ማንም ሰው ኖርማል አይደለም። አንተ ውጭ ውለህ በኑሮ ተቃጥለህ እንደገባ ሁሉ እሷም በቤት ውስጥ በልጆች ጩኸት በሥራ ተቃጥላ ሊሆን ይችላል። ሁለት የሚቃጠሉ ሰዎች ከተገናኙ እሳት ነው የሚፈጠረው። አንዱ እሳት ሲሆን ሌላው ውሃ መሆን አለበት። ለምን እኔ ውሃ ሆናለሁ ለምን እሷ አትሆንም አትበል። መሪ የሆነ አስተዋይ የሆነ ውሃ ይሆናል። አንተ የቤቱ መሪ ከሆንክ ማቀዝቀዝ ያንተ ድርሻ ነው። አዲስ ነው ደግሞ ልንገርህ፣ ሌላ ባገባ ይሻላል ትል ይሆናል። ወዳጄ አዲስ የመጣችውም እኮ ሰው ናት፣ መላእክት አይደለችም። እሷም የራሷ ጉድፍ ይኖራታል። ምናልባት ካሁኗ የባሰ ሊሆን ይችላል። ከዛስ እሷንም ትፈታታለህ። እስከ መቼ እየቀያየርክ ትኖራለህ? ችግሩ ያለው ሰውየው ላይ ሳይሆን መቻቻል የሚባለው ጥበብ መጥፋቱ ላይ ነው። ያለህን አክብር። የቤትህን ንግሥት አሳምረህ ያዝ። እመነኝ፣ ውጭ ላይ የምታያቸው ያማሩ ትዳሮች ሁሉ በውስጥ በኩል ብዙ ጥገና ያለፈባቸው ናቸው። ዝም ብሎ የጸዳ ቤት የለም። የሀገሬ ሰው ትዳር ማለት ሁለት ፍጹም ያልሆኑ ሰዎች ፍጹም ለመሆን የሚያደርጉት ጉዞ ነው። መንገዱ አልጋ ባልጋ አይደለም። አንዳንድ ቀን ይወጣችኋል፣ አንዳንድ ቀን ይወርዳችኋል። በወረዳችሁ ቁጥር ግን አትውረዱ። እጅ ለእጅ ተያይዛችሁ ተነሱ። የተበላሸን በመጠገን እንጂ በመቀየር የሚገኝ ሰላም የለም። እጅ ለእጅ ተያይዛችሁ ተነሱ። የተበላሸን በመጠገን እንጂ በመቀየር የሚገኝ ሰላም የለም። ፈላስፋው ጭሰኛ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው